ሰላም ለእናንተ ግን የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህ የዩቲዩብ ቻናሌ ነው። ዩቲዩብ ቻናሌን ላይክ፣ ሼር፣ ኮፒ ሊንክ በማድረግ መልካም ትብብራችሁን እንደምታደርጉ ተስፋ አደርጋለሁ። ታች በማስቀምጥላችሁ ቴሌግራም ቻናል ላይ በየዕለቱ የምለቀውን የእግዚአብሔር ቃል እንድትካፈሉ በጸጋ ጋብዛችኋለሁ። ጸጋ ይብዛላችሁ። በቅርቡ ኦርቶዶክስ ተዋሕዶ ቤተክርስቲያን አዳዲስ ነገሮችን እንደጀመረች ያው ወጣቶቻቸው በተለያዩ በሶሻል ሚዲያ እያስተዋወቁ ነውና እንግዲህ ያው ሁሉም ነገር የሚመጣው ከቤት አይደለ ከውስጥ አይደለ። ስለዚህ ቀጥሎ ያለው ነገር እስኪ ከማየታችን በፊት ውስጥ ላይ ምን እንደሚያደርጉ ቤት ውስጥ ምን እንደሚሰሩ እስኪ ቪዲዮ አይተን እንመለሳለን። አለቆም አማራ መሆን ያሳፍራል። እንዲህ አይነት ጉዳይ ማህበረሰብ ተፈጥሮናል። ስኩፕ ጋርስ አማራ ምንድን ነው? ሰው አይጠይቅም። ትንሽ ግን አለቆም አማራ መሆን ያሳፍራል። እንዲህ አይነት ጉዳይ ማህበረሰብ ተፈጥሮናል። ስኩፕ ጋርስ አማራ ምንድን ነው? ሰው አይጠይቅም። ትንሽ ግን አለቆም አማራ መሆን ያሳፍራል። እንዲህ አይነት ጉዳይ ማህበረሰብ ተፈጥሮናል። ስኩፕ ጋርስ አማራ ምንድን ነው? ሰው አይጠይቅም። ትንሽ ግን አለቆም አማራ መሆን ያሳፍራል። እንዲህ አይነት ጉዳይ ማህበረሰብ ተፈጥሮናል። ስኩፕ ጋርስ አማራ ምንድን ነው? ሰው አይጠይቅም። ትንሽ ግን አማራ መሆን ያሳፍራል። እንዲህ አይነት ጉዳይ ማህበረሰብ ተፈጥሮናል። ውስጥ ያለውን ቪዲዮ እንግዲህ ውስጥ እንዳያችሁት ነው። ከዚህ ተንተርሰው ማለት ነው ከዚህ ሀሳባቸው፣ ከዚህ ስካራቸው፣ ከዚህ ድብድባቸው ተንተርሰው መልካም ወጣቶችን ለማስተማር በጣም ትልቅ ዝግጅት እያደረጉ ነውና እስኪ ደግሞ ወንድማችን የምለውን ሰብተን እንመለሳለን። ሰላም ተወዳጆች እንዴት አላችሁ? ዓርብ ማታ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብራችን ይጀምራል። ከምሽቱ 3 ሰዓት ላይ ማንናችሁም እንዳትቀሩ። በተለያየ አይነት ልምምድ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ጥሪ አቅርበናል። እምነት፣ ጾታ፣ ዘር ሳንለይ ሁላችሁንም እናደምጣችኋለን። በዚህ አጋጣሚ በጣም ደስ የሚለው ነገር እኛ ጋር መታችሁ ትምህርቶችን ስትማሩ ትምህርቶችን ስትከታተሉ ለምዝገባም ሆነ ለተለያዩ ነገሮች ምንም አይነት ክፍያ አንጠይቃችሁም። ቪዲዮን እንዳያችሁት ነው ወንድማችን መልካም ወጣት ላስተማርኩኝ እያለ ነውና እንግዲህ ጥያቄ ነው እኔ የምጠይቅህ እኔ የምልህ ስለ ስድብ ነው የምታስተምረው? ስለ ጭፈራ ነው የምታስተምረው? ስለ ውዝዋዜ ነው የምታስተምረው? ስለ ዘፈን ነው የምታስተምረው? ስለ ስካር ነው የምታስተምረው? ፖለቲካ ነው የምታስተምረው? ተው፣ ኦንላይን ተው። አቤት አደባባይ ወጣችሁ መስቀል እንድንሄዳ ምናምናችሁ ተሰብስባችሁ ስድብ አለን፣ ፉክር አይደለን፣ ዛቻ አይደለን፣ ፖለቲካ አይደለን የምታወሩት። ቆይ ምንድን ነው የምታስተምረው? ይሄኛው አሁን አንድ ቪዲዮ ቆይ ቀጥለን እናያለን። እንደዛ ሰውዬ አማራጅ ነው፣ ፈራጅ ነው። ይሄን ታስተምሩ ምን ልታስተምራቸው ነው? ምን ልትነግራቸው ነው? ወጣቱ ሰብስ ደግሞ በጣም ደስ ያለ ነገር ማለት ነው። አንደኛ በነፃ ነው፣ ሁለተኛ ደግሞ የተለያዩ ሃይማኖት እምነት ውስጥ ያላችሁ ነገር የምርህን ነው፣ እውነት ነው። እስኪ ይህ በእንዲህ እንዳለ እነዚህ ወጣት ያላቸው ወይም እነዚህ አሁን ሶሻል ሚዲያ ላይ እነዚህ የሚተረማመሱ የእናንተ ወጣቶች የምትላቸው እስኪ ለማን እንደሆኑ እስኪ አይተን እንመለስ። ይህን የዝቃጭ አስተሳሰብን አይተን እንመለስ። እስቲ ተስፋላችሁ ኢየሱስ ክርስቶስ ፈራጅ እንጂ አማራጅ አይደለም ብሎ የጻፉትን በጠቅላላ ኮሜንታቸው ላይክ ፎሎ ታደርጋላችሁ። እንግዲህ ቪዲዮችን እንዳያችኋቸው ነውና ያው ሰውየው የምለውን ሰምታችኋል። ካላስተማር ወጣቱ ልላል እነዚህ ናቸው ሚዲያ ላይ ተፈተው የተለቀቁ ቤተክርስቲያን አስተማሪ ነን፣ ፈራጭ ነን፣ ፈላጭ ነን ኢየሱስ
ዳኛ ነው ምንድነው ምናምን ነገር የሚሉት እነዚህ ናቸውና እነዛ ውስጥ ያሉ ሰዎች ያሳደጓቸው ሰዎች ናቸው። ቅድም የመቼም የኢትዮጵያስ ምናምን ነገር ብዬ ለመጥራት አልደፍርምና እዛ ውስጥ ማለት ነው እዛ መሰባሰቢያቸው ውስጥ ሰክረው የሚደባደቡ በጥቅም የሚደባደቡ በዕለት ገቢ የሚደባደቡ የሚጣሉ ሰዎች ያሳደጓቸው ልጆች ናቸው። እነዚህ አይታችኋል እንግዲህ አፋቸውን እንደሚከፍቱ ማለት ነውና ሃይማኖትንና የሆነ ነጭ የሚራግጠውን ኳስ አብረው የሚያደባልቁ ምኑንም ከምን ጋር ማድረግ የማያውቁ የጠፋባቸው ማለት ነው የተጠፋባቸውና ያው ለምንድን ነው እዚህ እንትን ላይ ለሚለቃቅሙት ነገር ለስም እና ለክብር ሊሆን ይችላል ሁላ እየታገሉ ያሉትና እግዚአብሔር ግን ይፈርዳል። የእውነት አምላክ ነው እሱ፣ የፍርድ አምላክ ነው። እግዚአብሔር ይፈርዳል። ስለዚህ ወጣቱን አሁንም ደግሞ የሚጠይቅ ምን ልታስተምረው? ስድብ፣ ስለ ኳስ፣ ስለ ምንድን ነው ስለ ሙታን ሰዎች ስለምትሸጡት ስለ ሙታን አፈር ስለ እንትና ተቅማጥ ቆይ ምን ልታስተምር ነው? ቆይ ምንድነው የምታስተምረው ነገር? ምን ልታስተምር ነው? ይልቁንስ ጊዜ ያለ ቀኑ ያለ የከፋ ጊዜ ሳይመጣ የባሰ ጊዜ ሳይመጣ አሁንም የምሕረት አምላክ እግዚአብሔር በደጅ ቆሞ እየተጠባበቀ ነውና ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀበሉ። የዘላለም ሕይወት በነፃ አግኙ፣ ያለ መቀባጠር፣ ያለ ትግል፣ ያለ በቃ ውጣ ውረድ፣ ያውል ቁልቁለት ማትወርድ ላይ ማትወጣ ባለበት በልብ ላይ ጌታ ሹም ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን ትድናለህ። እግዚአብሔር እሱ ደግሞ ከሙታን እንዳስነሳው ብትመሰክር በቃ አልቋል ያንተ ስራ። ስለዚህ እኛ ሁሌም የወንጌል አማኞች በጌታ ፍቅር እውነተኛ በሆነ ወንድማማች ፍቅር ወደ ሕይወት እንጋብዛችኋለን። ጌታ ኢየሱስ ብቻውን አዳኝ ነው፣ ብቸኛ አምላክ ነው፣ ብቸኛ ያለ ምንም ተጨማሪ ነገር ዘላለም ሕይወት የሚሰጥ እሱ ብቻ ነው። እውነት ሕይወት መንገድ እሱ ነው። ጸጋ ይብዛላችሁ።